ህልፈት ከ1200 ዓመት በኋላ ነው ማኑስክሪፕቶች ራሱ የሚገመቱት ማለት ነው። እንደዛ ተብሎ ነው የሚገመቱት ከሙሴ ሞት ከ1200 ዓመታት በኋላ። ስለዚህ ማንም የህይወት ታሪኩን የጻፈ ነብይ የለም ከነብያችን ጭምር ማለት ነው። የራሱን እኔ እንዲነበርኩ ብሎ የጻፈ ምንም አይነት ነብይ የለም። አንድ ሁለተኛ የወረደላቸው መጽሐፍ ስለነሱ የህይወት ታሪክ የሚጠቅስ አይደለም። ሶስተኛ ደግሞ ኢቭን ቢኖርና ቢጽፉ ራሱ አሁን ላይ ኤግዚስት ሊያደርግ አይችልም። ምክንያቱም ኤግዚስት የሚያደርግ ማቴሪያል ሊኖር አይችልም በዛ ጊዜ። አሁን እኮ ኖርማሊ ሶፍት ኮፒ አለ፣ በኢንተርኔት አለ፣ በፋይል ደረጃ ፒዲኤፍ አለ፣ በቆዳ ደረጃ ደግሞ ይጻፉ ነበረ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜም ከዛ በፊትም ማለት ነው ይጻፉ ነበር። ከዛ በፊት ግን በቅጠል ላይ በአጥንት ላይ በምናምን ላይ ነው የሚጻፉት። ወረቀት የለም፣ ምን የለም፣ ኤግዚስትም አያደርግም በዛ ሰዓት። ስለዚህ የማንም ነቢይ መጽሐፍ የለም ከነሱ ከሆነ የምትፈልጊው። ቁርአን ግን እንዴት የአላህ ቃል ነው ብላችሁ አመናችሁት ካልሽ እሱ ደግሞ ሌላ ጥያቄ ነው። የአላህ ቃል ለመሆኑ እኛ ማስረጃ ማቅረብ እንችላለን። ምክንያቱም የወደፊትን ከአላህ ውጭ ማንም ሊያውቅ ስለማይችል አላህ ሱብሓነሁ ወተዓላ የሩቅ ሚስጥርን አዋቂ ስለሆነ የወደፊቱን በትክክል የነገረሽ አካል ያለፈውን ታሪክ ቢነግርሽ ያለፈው ለሱ ቀላል ነው። ያለፈውን መቀበል በጣም ቀላል ነው። የወደፊቱን በትክክል እንደነገረሽ ካገኘሽው ያለፈው ታሪክማ በጣም ተራ ነገር ነው። ኦልሬዲ የተፈጸመ ስለሆነ የሚፈጸመውን የነገረሽን የተፈጸመ ነገር ላይ አላምነውም ማለት ስለማትችይ ማለት ነው። ስለዚህ ይህን ይመስላል ስለ ነቢያቶች የጠየቅሽው ምናምን። ጥያቄ ካለሽ አሁን ካወሩት ውስጥ ያልገባሽ ነገር ካለ ማንሳት ትችላለሽ። ኢብሮ ሰላም አለይኩም ከመጣ መቀጠል ትችላለህ። እሷ እንዴት አንሳና ሀሳቡን። እሺ ወአለይኩም ሰላም ወራህመቱላህ። ቀጥልና ከዛ ሀሳቧን ስትቋጭ ኢንሻአላህ ቀጥላለሁ። ቀጥለ ብኪ መርሃባ። አሁን ቤት ሰጋጅ ስለሆንኩ አሁን ነው የምሰግደው። ኧረ ቀጥሉ። እኔ አሁን ኦልሬዲ እሺ አመሰግናለሁ። ተመልሶልኛል። የመጨረሻ ጥያቄ ለምሳሌ ቁርአን ልጨምርልሽ። ቆይ አንዴ ልጨምርልሽ እዚሁ ላይ ማለት ነው። ጀስት አዲስን ነገር አምጥተዋል። ምክንያቱም ያው አንዳንዴ ውጭ ላይ የምንሰማው ነገር ስላለ ከዛ ነገር አንጻር ያው የሰማሻቸው ነገራቶች ሊኖሩ ስለሚችሉ ከዛ ነገር አንጻር ነብዩ ሰለላሁ ዐለይሂ ወሰለም አዲስ ነገርን አምጥተዋል ወይ? ይበቃታል፣ እኛ ጋር መልስ ይበቃታል ይባል ነገር ይጨመርላት ይጠቅማታል። ስለዚህ አዲስ ነገር አምጥተዋል ወይ የሚለውን ነገር ስንመለከት አይ ነብዩ ሰለላሁ ዐለይሂ ወሰለም አዲስ ነገር አላመጡም። ከዚህ በፊት ነቢያቶችን የታዘዙበትን የሆነን ዲን እንዲያቋቁሙ ነው የታዘዙት ማለት ነው። አምላካችን አላህ ይህን ይነግረናል። ሱረቱ ሹዓራ ላይ ምዕራፍ 40 ቁጥር 13 ላይ አምላካችን አላህ ሸረዐ ለኩም ሚነ ዲኒ ማ ወሳ ቢሂ ኑሕ አለ። ሸረዐ ለኩም ለእናንተ ደነገገላችሁ ሚነ ዲን ከሃይማኖት አለ ማ ወሳ ያ ያዘዘበት የሆነ ቢሂ በእርሷ ላይ ኑሕን ያዘዘበት የሆነ ወለዚ አውሐይና ኢለይክ ወደ አንተ ማወረድናል ወማ ወሳ ቢሂ እንዲሁም ደግሞ ያዘዘበት የሆነን ማንን ኢብራሂም ወሙሳ ወዒሳ አን አቂሙ ዲን ወላ ተፈረቁ አለ። ያ ሙስልማን ኢብራሂምን ሙሳን ኢየሱስንም ያዘዘበትን የሆነ ዲን በእርሱ ላይ አትለያዩ፣ ስለዚህ እሱን አቋቁሙ እያለ አምላካችን አላህ ይነግረናል። እንዲሁም ሱረቱል በቀራ ላይ ምዕራፍ 2 ቁጥር 136 ላይ በተመሳሳይ መልኩ አምላካችን አላህ ይነግረናል ማለት ነው። ምን አለ? ቁሉ አመና በሉ አለ። አመና አምነናል በሉ፣ ቢላሂ በአላህ ላይ አምነናል በሉ፣ ወማ ኡንዚለ ኢለይና ወደኛ በተወረደው ላይ ወማ ኡንዚለ ኢላ ኢብራሂም በኢብራሂም ላይ በተወረደው ወኢስማዒል በኢስማዒልም ላይ በተወረደው ወኢስሐቅ ወያዕቁብ በኢስሐቅም ላይ በያዕቁብም ላይ እንዲሁም ደግሞ በነገዶቻቸው ላይ በተወረደው አምነናል በሏል። ወማ ኡቲየ ሙሳ ለሙሳ በተሰጠው ላይ አለ ለሙሳ በተሰጠው ላይ ወዒሳ ለኢየሱስም በተሰጠው ላይ ወማ ኡቲየ ነቢዩን ለነቢዩ ሰለላሁ ዐለይሂ ወሰለም በተሰጣቸው ላይ ምንድነው በተሰጣቸው ወነሕኑ ለሁ ላ ኑፈሪቁ በይነ አሐድን ሚንሁም ከእነርሱ ላይ በአንዱንም ላይ የማን ላይ ስንሆን አምነናል በሏል።
ወነሕኑ ለሁ ሙስሊሙን አያችሁ አይደል? ስለዚህ ለነዚህ ነቢያቶች እዚህ ጋር የተዘረዘሩት ማለት እንዲሁም ሌሎች ነቢያቶችንም ጨምር ያዘዘበት የሆነው ያ አምላክ ላዘዘ የሆነ አምላክ በነቢያት አፍዋን በነቢያችን ነው ያልኩት በነቢያት ማለት ነው። ስለዚህ ለነቢያት በአጠቃላይ የሰጣቸው የሆነን አምላክ ለነብዩ ሰለላሁ ዐለይሂ ወሰለም ምን ብሏቸዋል? አዟቸዋል ወይም ደግሞ ሰጥቷቸዋል። ስለዚህ በእርሱ ላይ የማን ላይ ስንሆን አምነናል በሉ። ወነሕኑ ለሁ ሙስሊሙን እኛ ለእርሱ ለማን ለነዛ ለነቢያቶች ህግጋትን የሰጠ ነቢይ አድርጎ የላካቸው አስተምሮ ሰጥቶ ወደ ህዝቦች ለላካቸው አምላክ እኛ ለእርሱ ምንድነን ታዛዦች ነን በሉ እያለ አምላካችን አላህ ይናገራል። እንዲሁም ምዕራፍ 3 ቁጥር 84 ላይ ራሱ በተመሳሳይ መልኩ ይናገራል ማለት። ስለዚህ ጀስት አዲስ ነገር ነው ወይ ያመጡት ነብዩ ሰለላሁ ዐለይሂ ወሰለም አይደለም። የነቢያቶችን አስተምሮ እያንዳንዱ በስም እየዘረዘረ ወንድማችን ፒኬ ነግሮሻል። ወሊላሂ አልሐምድ አዲስ ነገር አይደለም። ጀስት በፊት የነበረውን ነገር አምላካችን አላህ በየጊዜያቱ ነቢያትን ይልክ ነበረ። በየህዝቡ መካከል ነቢያትን ይልክ ነበረ። ከዛም በኋላ ነብዩን ሰለላሁ ዐለይሂ ወሰለም ደግሞ ምን አድርጎ ላካቸው? ነብይ አድርጎ ላካቸው ማለት ነው። ሱረቱል ነህል ላይ ምዕራፍ 16 ቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲ ረሱላን አን ይዕቡዱ ላህ ወጅተኒቡ ጣጉት። በህዝቡ መካከል ሁሉ መልእክተኞችን ልከናል። ዓላማቸው ምንድነው? አን ይዕቡዱ አላህን በብቸኝነት እንዲመለክ ወጅተኒቡ ጣጉት ከጣዖታት ደግሞ ህዝቦቻቸውን ሊያስጠነቅቁ ነቢያቶች እንደላከ ይናገራል ማለት ነው። ስለዚህ እነዛን ነቢያቶች ሲልክ የነበረው አምላክ ነብዩ ሰለላሁ ዐለይሂ ወሰለምን ላካቸው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ላካቸው ያን የነቢያቶችን አስተምሮ አስቀጠሉ ማለት ነው። የተውሂድን አስተምሮ አስቀጠሉ ማለት ነው እንጂ አዲስ ነገር አላመጡም። የነቢያ በቂ ካልሆነ ያው ሁሉንም ነቢያቶች በቁርአን ላይ የተዘረዘሩ አስፈላጊ ከሆነ የእነሱንም ማስረጃ ራሱ ማምጣት ይቻላል። ግን ፒኬ በጣም ብዙዎችን ዘርዝሮልሻል። እንደውም አምላካችን አላህ አንድ ቻሌንጅ ያቀርብላችኋል ሱረቱል ኢምራን ላይ ማለት ነው ምዕራፍ 3 ቁጥር 65 ላይ ያ አህለል ኪታብ ሊመቱ ምንድነው የሚለው? አንድ ያፍዋል ኢብራሂም በኢብራሂም ላይ ለምን ትከራከራላችሁ እያለ አምላካችን አላህ ቻሌንጅ ያመጣላቸዋል ማለት ነው። ምን አለ? ያ አህለል ኪታብ እናንተ የመጽሐፍ ሰዎች ሊመቱ ሐጁነ ለምንድን ነው የምትከራከሩት? ፊ ኢብራሂም በኢብራሂም ጉዳይ ላይ ለምን ትከራከራላችሁ? ወማ ኡንዚለት አልተወረደችም እኮ ተውራ ወይንም ደግሞ ኦሪት አልተወረደችም ማለት ወልኢንጂል እንዲሁም ደግሞ እንጂልም እኮ አልተወረደም ማለት ሰማለሁ። ተመልሶልኛል የኛው ጥያቄ። ለምሳሌ ሌላው ደግሞ ደኢፍ ትላላችሁና ደኢፍ የአምላክ ቃል አይደል እያልን አለኝ ሳቢረ ትሰማለህ? በቃ ወይ ተነዳላት የተወሰነ ጠቅልል አድርገውና ኢንሻአላህ ተመልሶልኛል እያለችን ስለሆነ ሁለተኛው ጥያቄ አለኝ ብሮ አለ እንዴ ሸሳብር እንዴት ነው መሰለኝ ሳብር ሰማለህ ተሰማለህ እኛ ጋር ተሰማለህ። ኦኬ ኔት ነው መሰለኝ ወይ ወደ ሰማ ከሆነ ልከተል። ስለዚህ እንጂ ተውራትና እንጂል አሁን ይሰማል። ኸይር ልቀጥልሽ። ወልእንጂል አለ ኢላ ሚን በዕዲ ከእርሱ በኋላ እንጂ የተወረዱ አለ። አፈላ ተዕቂሉን አታስተነትኑምን? አታስተነትኑም ልብ አታደርጉምን እያለ ይናገራል። ከዛም በኋላ ሲናገር ምን አለ? ቁጥር 67 ላይ ማካነ ኢብራሂሙ የሁድየው ወላ ነስራኒ አለ። ኢብራሂም አይሁድም ክርስቲያንም አልነበረም ማለት ወላኪን ነገር ግን ነበረ ሐኒፈን
እሺ ወርዳ ገባ አይሰማም ማለት ነው። ይሰማል አይደለም ቆይቶ ነው እየደረሰ ያለው። በቃ በጣም ከ2 ደቂቃ ምናምን በኋላ የሚወረወር እየደረሰ ያለውና ወደ ገባ ኢንሻአላህ። እሺ ማርታ ፒኬ አለ። ፒኬ ቀጥል። ፒኬ አለ። ጥያቄ አመሰግናለሁ። ግን አሁን እኔ ጥያቄ ቀጣይ ደይፍ የምትሉት ለምን ነው የማትቀበሉት? ያላህ ቃል አይደለም ወይ? ደይፍ ማለት ያላህ ቃል ደይፍ ምናምን የሚባል ነገር የለውም። ያላህ ቃል ሙሉ በሙሉ ያላህ ቃል የሆኑ አሉ እንጂ ጭማሪ ምናምን የሚባል ነገር ወይ ደግሞ ባላህ ቃል ላይ የተቀጠቀ ምናምን የሚባሉ ነገሮች የሉም። ደይፍ ማለት ምን መሰለሽ? ነገራችን ነው ማርታ፣ ደይፍ ማለት ነብያችን ሰለላሁ ዐለይሂ ወሰለም ተናግረውት ተብሎ እሳቸው ያተናገሩትን እንደተናገሩ አድርገው ማስቀመጥ ያስቀመጧቸው ቃላቶች አሉና የተቀጠፉ ወደ 10 ሺህ የሚጠጉ ሐዲሶች አሉ። እነሱ ነው አንደኛ እየተነገረ ያለው። ሁለተኛ ደግሞ ምንድነው? ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ሳይናገሩ ቅድም እንዳልኩሽ ወይ ደግሞ ተናግረዋል ተብሎ የተቀመጡ ሐዲሶችን ስናይ ለምሳሌ ሰነድ የሚባል ነገር አለ ወይ ደግሞ ቼን ኦፍ ናሬሽን የሚባል ነገር አለ። በዛ ሰነድ ውስጥ ያልተሟላ ሰነድ ካለ ያልተሟላ ሰነድ እንትና ሰማ የሚባል ነገር አለ እና ሳይሰማ ሰምቻለሁ ካለ ይሄ ዳይፍ ነው፣ መቅሩዕ ይባላል። ሙርሰል ምናምን ብዙ አይነት የሐዲስ አይነቶች አሉ። ሲጀመር ዳይፍ የሚባል ብቻ አይደለም ያለው። ስለዚህ አሁን የሰውየው ማንነትም ይጠናል፣ ባህሪው። አንድ ሰውዬ ሐዲስ አስተላላፊ ከሆነ ያ ሐዲስ ሲተላለፍ ያ ሰው ይዋሽ ነበረ ወይስ ውሸት የሚባል ነገር በላዩ ላይ አለ ወይስ የለም? ሲያዳምጥ የተኛ ነበር፣ ያቀላፋ ነበር ወይስ ሳያቀላፋ? እንደዚህ አይነት ችግር ያለባቸው ይቀላቅል ነበር ወሬ ወይስ አይቀላቅልም? እነዚህ ሁሉ ነገር ይጠኑ፣ የሰውየው ማንነት ይታያል። ዳይፍ ነው ወይስ አይደለም የሚል ነገር ይፈረጃል ከዛ በኋላ ማለት ነው። ተግባባ። ስለዚህ ደካማ የሚባሉ ሐዲሶች ከዚህ አንፃር ከብዙ ነገር አንፃር ነው የሚመጣው ነው። እሺ ማርታ ግልጽ ነው? ጥያቄ ያለሽ ሌላ? የለኝም። አመሰግናለሁ። ቅድም አንድ ነገር የተባለ ነገር ነበር እና እሱ ላይ አንድ ጊዜ ምናልባት ይጠቅምሽ እንደሆን ምናልባት እንግዲህ ፒኬና ሳቢር ብዙ ስለ እስልምና አስረዳውሻል። እስልምና ማለት መታዘዝ ነው። በቃ እሱ ላይ አልመለስም፣ መታዘዝ ነው። ስለዚህ አሁን መታዘዝ የሚለው ቃል ባይብል ላይ እንዴት ነው ተቀምጧል የሚለውን ስናይ በነገራችን ላይ ቅድም እኔ ሲሄድ ዮሐንስ ሉቃስ ወንጌል ምዕራፍ 1 ቁጥር 19 ጠቅሰሽ ነበር። እሱ ለዘካርያስ ነው። እሺ ማርያም አታውቀውም። ምናልባት ኦዲዮ ሪከርድ ማለት ነው። ማቴዎስ 7:21 ላይ በሰማያት ያለው ማርያም አይደለም። እሺ ማርያም አይደለም፣ ዘካርያስ ነው። እሺ ስለ ዘካርያስ ነው ያወራው። ከዛ በኋላ ማርያም ጭራሽ ማርያም አታውቀውም። መልአኩ ማለት እኮ መልአኩ ነው የሚለው እንጂ አታውቀውም ነው የምልሽ። እሷ አታውቀውም። እሷ መልአኩ ብሎ ነው ጀምሮ ያኛው ዘካርያስ ጋር ነው ያለው። ስለ ዘካርያስ ሲያወራ ነው። በዘካርያስ ጉዳይ ላይ ነው እየተወራ የነበረው፣ ማርያም ጋር አይደለም። እሱ ታሳይሽ አውጥቼ። እሺ ሉቃስ ወንጌል ያው ከዚህ ጋር ጀምረና 18 ላይ ነው። እሺ 18 ላይ ምን አለ? ዘካርያስ መልአኩን እሺ እኔ ሽማግሌ ነኝ፣ ሚስቴም በእድሜዋ አርጅታለችና ይህን በምን አውቃለሁ አለ። መልሶ መልአኩ እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ አለ። ለማን ነው ያለው? ገብርኤል ነኝ ያለው ለማን ነው ያለው? ለዘካርያስ። አየሽ፣ ከዛ በኋላ እንድናገርህም ይህችንም የምስራች እንድሰብክልህ ተልኬ ነበረ በማለት ነው። ከዛ በኋላ ሌላ ታሪክ ይመጣና እንደገና እዚህ ጋር ስለ ማርያም ይጀምራል። መልአኩም እንዲህ አላት። ማን ነው እሱ? አይናገርም ማን ነው። ለእሷ አልነገራትም። እኔ ገብርኤል ነኝ ብሎ አልነገራትም። ተግባባ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። ማን ነው መልአኩ? አይ እዛ ጋር የተናገረለት ገብርኤል ነው ካልሽ፣ እንደዛ ከሆነማ ቁርአን ላይ እኮ አላህ ጅብሪል ነው ተናግሮናል እኮ። እኛም እኮ ቁርአን ላይ ለእሷ አልነገራትም፣ ነግሯታል። ለእሷ ገብርኤል ነኝ ብሎ ነግሯታል? የለም ለእሷ አልነገራትም። እሺ መልአኩ ብሎ ነው ዝም ብሎ የሚነግረን።
የነገረው ለዘካርያስ ነው፣ ለእሱ አልነገራትም። ስለዚህ አሁን በአጭሩ ምንድን ነው እያልኩሽ ያለሁት አለመናገር መስፈርት አይደለም ነው። እሺ አለመናገር መስፈርት አይደለም። መስፈርት ከሆነ እንግዲያውስ እዚህ ጋር የነበረው መልአክ ተብሎ እኔ ሰይጣን ነው ብዬ ልከራከር ነው ማለት ነው። ይሄ ደግሞ የማይሆን ነገር ነው። ተግባባን አይደል ማርታ? ስለዚህ መስፈርት አይደለም። እንደዚህ አይነት መስፈርት ባይብል ሙሉ ነው የሚያስዋሻው። ኦኬ ስለዚህ አሁን ምን እናደርጋለን? ለመለስና የቀደመው ቦታ ላይ ማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ አለ ጌታዬ የሚለኝ ሁሉ መንግሥተ ሰማያትን የሚወርስ አይደለም ማለት የሚገባ አይደለም። የአባቴን ፈቃድ የሚያደርግ አለ። የአባቱን ፈቃድ ማድረግ ማለት አብን መታዘዝ ማለት ነው፣ እግዚአብሔርን መታዘዝ። እሺ ትንቢተ ኢሳይያስ ምዕራፍ 1 ቁጥር